በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት አደራችሁ? ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች ሁላችሁም በዓለም ዙሪያ ያላችሁ እንደምን አላችሁ? እንኳን አደረሳችሁ ለዚህ ሰዓት ለዚህች ዕለት እንኳን አደረሳችሁ እያሉ ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ የደወል ምልክቷን በማብራት ተቀላቀሉ ቤተሰብ ሆኖ ይህን መንፈሳዊ ቻናል ለሁሉም ላይክ እያረጋችሁ ሼር እያረጋችሁ ለሁሉም እንዲደርስ ላይክ አድርጉ። በቅንነት ሰብስክራይብ እያረጋችሁ ተቀላቀሉ። እንኳን ደህና መጣችሁ ብያለሁ። ዛሬ ደግሞ በዕለቱ የሚነበበው ወንጌል ይዤ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የዕለቱ ወንጌል ወደ ቲቶ ሰዎች ምዕራፍ 3 ከቁጥር 8 እስከ ፍጻሜው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ቲቶ ሰዎች ምዕራፍ 3 ከቁጥር 8 እስከ ፍጻሜው። ቃሉም እንዲህ ይላል። ቅዱስ ቃሉ የታመነ ነው። እግዚአብሔርም የሚያምኑትን በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ። የሚጠቅሙና ከንቱዎች ናቸውና መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱ ላይ ፈርዶ ኃጢአትን እንዲያደርግ አወቀህ። አንድ ጊዜ ሁለት ጊዜም ከገሠጸው በኋላ እንዲህ ከሚመስል ሰው ራቅ። አርጤሞንን ወይም ቲቆንስ ወደ አንተ ስልክ ወደ ኒቆልዮን ወደ እኔ እንድትመጣ ትጋ። በዚያን ልከርም ቆርጫለሁና ሕግ አዋቂውን ዜማስንና አጵሎስን ምን እንዲያጎድልባቸው በጉዞአቸው ተግተህ እርዳ። ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የሕግ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ። ከእኔ ጋር ያሉት ሁሉ ሰላምታ ያቀርቡልሃል። በእምነት ለሚወዱትን ሰላምታ አቅርብልን። ጸጋ ከሁላችን ጋር ይሁን፣ አሜን አሜን። የቃሉ ባለቤት ልዑል አምላካችን ስሙ ለዘላለም የተመሰገነ ይሁን። አንደኛ ጴጥሮስ የጴጥሮስ መልእክት ምዕራፍ 3 ከቁጥር 15 እስከ ፍጻሜው። ዳሩ ግን ጌታን እርሱን ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተጋችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለው መልካሙን ኑሯችሁን የሚያሰድቡ ሰዎች ክፉን እንዲታደርጉ በሚያምኑበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ ዓመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። ጥቂቶች ማለት ስምንት ነፍስ በውኃ የዳኑበት መርከብ ሲዘጋጅ
ትዕግስት በኖህ ዘመን በቆየ ጊዜ ደግሞ አልታዘዙም። ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህ በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክት እና ስልጣናት ኃያላንም ከተገዙለት በኋላ ወደ ሰማይ ሄዱ፣ በእግዚአብሔር ቀኝ አለ። አሜን። ስለ ቃሉ የቃሉ ባለቤት ልዑል አምላካችን ስሙ ለዘላለም የተመሰገነ ይሁን። አሜን አሜን። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31 በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲመጡባችሁ ደቀ መዛሙርት ወደ ኋላቸው ይስቡ ዘንድ በጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህ 3 ዓመት ሌትና ቀን በእንባ እያንዳንዳችሁ ከመገሰጽ እንዳላቋረጠው እያሰባችሁ ትጉ። አሜን አሜን። ምስባክ መዝሙር ምዕራፍ 20 ከቁጥር 22 እስከ 23 ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤ መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤል ዘር ሁላችሁ ፍሩት። አሜን አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 15 እስከ 21 ወንድምም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማ ወንድምህን ገንዘብ አድርገው፣ ባይሰማህ ግን በ2 ወይም በ3 ምስክር አፍ ነገር ሁሉ እንዲጸና ዳግመኛ 1 ወይም 2 ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞ ቤተ ክርስቲያንን ባይሰማ እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ 2 በምድር በማንኛውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በምትሰበሰቡበት በዚያም በመካከላችሁ እሆናለሁ። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜን በበደለኝ ስንት ጊዜ ልተውለት? እስከ 7 ጊዜ አለው ይላል። አሜን። ስለ ቃሉ የቃሉ ባለቤት ልዑል አምላካችን ስሙ ለዘላለም የተመሰገነና ከፍ ከፍ ያለ ይሁንልን። አትለይምና የእናታችን የቅድስት ድንግል ማርያም ስሟ ለዘላለሙ የተመሰገነ ይሁን። አሜን። ሐምሌ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቄርሎስ ሊቀ አምደ ሃይማኖት፣ ቅዱስ ክርስቲያኖስ ዘሚሮ ታላቅ ጻድቅ ሊቀ ጳጳሳት፣ አባ ሉቅያስ ኤጲስቆጶስ። ወርሃዊ በዓላት በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣዕ፣ አቡነ ዜና ማርቆስ።